ሰላም ሰላም፣ እንዴት ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። እናንተ እንዴት ናችሁ? ክብሩ ይስፋ ለመድኃኔዓለም። ዛሬ ውሎዬ እሑድ ነው። ዛሬ ቀኑ እግዚአብሔር ይመስገን 19 ነውና እንኳን አደረሳችሁ። ዛሬ ውሎዬ ያው ቤተ ክርስቲያን እሄዳለሁኝ እና ማታ ላይ በጣም ነበረ በቃ ጠዋት ስለማረፍ እንቅልፍ ስለሚወስደኝ ማታ በጊዜ ነበር የተኛሁት። ግን እግዚአብሔር ይመስገን ሳይረፍድብኝ ቅዳሴ ላይ መድረስ አለብኝ እና አልኳችሁ በጠዋት ተነሳሁኝ። ያው ታክሲ በጣም አጥቼ ነበር እና ያው ጠዋት ላይ ፈተና አለና ታክሲ አጥቼ በጣም ነበር የተጨናነቁት። አሁን ላይ አግኝቼ እየመጣ ነው እና ከዛን ያው ቶሎ በጣም ተጨናንቄ ነበረ አጥቼ ማለት ነው ታክሲ እና አሁን መጣሁ ብሎኝ እንትን እያልኩ ደርሻለሁ ምናምን ነበር ያለኝ። ግን የባለ ታክሲ ጉዳይ በጣም ከባድ ነው እና አልኳቸው ዛሬ ቅዳሜ ለእሑድ ማለት ነው። ለእሑድ ቅዳሜ ዕለት በጣም ነበረ እንትን ያለብኝ ስራ የበዛብኝ እና እሑድ ደግሞ እንትን ካልኩኝ ከተኛሁኝ እረፍዳለሁኝ እንቅልፍ ይጥለኛል እና እንደውም አልተኛ ምናምን ነበር ያልኩት። ከዛ ያው ግን ሴትዮዋ እንደውም ያው ቅዳሜ እሑድ ስለምወጣ ቤትም ምናምን ሰው ላይ የማይኖር ቅዳሜ ደግሞ መጥተውብኝ ነበረ ቤተሰብ ማለት ነው እና በጣም ነበረ ስራ የበዛብኝ ምግብ ምሰራ። ከዛ ደግሞ ያው እሑድ ስለ ቤተ ክርስቲያን ስለሚሄድ ቤቱን ማጸዳዳት አለብኝ ብዬ ቤት ሳጸዳ ዋልኩኝ አመሸሁኝ። ከዚህ ሴትዮዋ ደግሞ ያው እንደ ማበረታታት ብላ ሰጥታኝ ነበረ ትንሽ ብር እና በጣም ደስ አለኝ እና ያው ማታ ላይ ሳጸዳ ምናምን አመሸሁኝ። ከዛን ያው ትንሽ ልተኛ ብዬ ተኛሁኝ። ወደ 6 ሰዓት ነው ወደ 12 ሰዓት እንደዛ ማለት ነው ተኛሁ። ጠዋት ላይ ግን በቃ እንዴት ተነሳሁ ደንግጬ ነበር የተነሳሁት እንትን ረፈደ ብዬ ማለት ነው እና እዚህ ጋር ጫማዬ ምናምን እየለበስኩ ነው። በጣም ደስ ያለኝ የሆነ ቤተክርስቲያን ስትሄዱ በቃ ያለው በቃ በጣም ነበረ ደስ የሚለው እና ትናንትና ደግሞ በቃ በጣም ነበረ ደስ ያለኝ ይበልጥ ነው። ለምን ሴትዮዋ አንደኛ ፈቅዳልኝ ሲሄድ ከስንት አንዴ ነው ቤተክርስቲያን ቢመቸኝ ደግሞ የሆነ አለ አይደለ እንትን ይላችኋል ነው ነፃነት ይሰማችኋል ተፈቅዶላችሁ ምናምን ስትሄዱ እና እላችኋለሁ በጣም ነበረ ደስ ያለኝ። ደግሞ ይበልጥ ደግሞ እዛ ስሄድ በጣም ነበረ ደስ ያለኝ። ክብሩ ይስፋው ለመድኃኔዓለም ስለ ሁሉም ነገር እና ደግሞ መብራት የለም ክላሴ ላይ ማለት ነው ተበላሽቶብኝ ነበረ እና አሁን ታች ወርጄ ነው ያው ብዙም አለባበሴ እንትን የቶሎ ችኩል ነበርና በጧት ነበረ ሻይ አፈላሁላቸው። ከዛ በኋላ ነው ምክንያቱም ሴትዮና ሰውየው አሮጊትና ሽማግሌ ናቸውና ለሴትዮዋ ለራሷ ትሰራለች። በእርግጥ ግን ደግሞ እኔ ነኝ ሻውን ማፈላው እና ለሰውዬ ምሳ ቁርስ ሰራችለት ምናምን ከዛ ወጣሁኝ ማለት ነው። ከዛ እንደርሻለሁ ምናምን ብሎኛል ነበረ ባለ ታክሲ። ከዛ ስወጣ የለም በቃ በጣም ጨነቀኝ። አንደኛ እየረፈደብኝ ነበረ። የኔ አባት በቃ ኡራኤልን በጣም ነው የምወደው። ለኡራኤል ያለኝ ለቸር መድኃኔዓለም እና ለኡራኤል ያለኝ ፍቅር በጣም ልዩ ነው። በጣም ነው የምወደው በቃ አቡነ ሀራ ድንግልን በጣም ነው የምወዳቸው። ኡራኤል ደግሞ ይበልጥ በጣም ነው የምወደው እና ብቻ ትልቅ ስሜት አለ ለእሱ እና እዚህ ጋር መጣ ብሎ ብታዩ በጣም ነበር የጨነቀኝ። ጓደኛዬ ቀድሜ ነበር የሄደችው። በቃ እንደው ሰማይ ያለሁ ይመጣል ብዬ
ግን አልመጣልኝ ሰውየው ማለት እዚህ ጋር መጥቶልኝ ነው እንትን ያልኩት እና ሰውየው እንዲወጣለት መሰለኝ ቶሎ መጠጣች አሉ ደጅሬ ምናምን ያለኝ ማለት ነው። ሳይመጣ ነበረ እና እዛ ጋር ደግሞ ካሜራ ላይ አላየሁትም ነበር። ልቦናዬ በቃ የለም ነበር ቤተክርስቲያን ነበረ እንዳልኩ እዛ ጋር ጥቁር ነገር ራሱ እንዳለ አሁን ላይ ካሜራ ላይ ያየሁት እና ከሰውየው ጋር እያወራን ምናምን እያወጋን ሄድን ማለት ነው። እዚህ እኔ ሰፈሪ ነው እዚህ ጋር ማለት ነው። ሰው አይኑ ጋር ያለውን አያይም። አይ ብቻ ልቦን እንትን ብዬ ነበረ። በጣም ተጨናንቄ ነበረ። ለምን አርፍዶብኛል። በቃ አህዱ ሳይባል ነበረ መድረስ የፈለኩትና ግን ያው አህዱ ሲባል ነው የደረስኩት። እኔም እንደ እግዚአብሔር ፈቃድ ሆኖ ይህን ያህል እንትን አላልኩም፣ አላረፈድኩም። በጣም ነበረ ደስ ያለኝ። እና እግዚአብሔር ይመስገን እንደራስን አባ ቤት ሄድን ማለት ነው። አባ ቤት ሄደን እግዚአብሔር ይመስገን የቅዱስ ገብርኤልን ጽዋ ማህበር ነበረ። እዛ ጸበል ጸዲቅ በላን ጠጣን። ለዘካሪዎቹ እግዚአብሔር አምላክ ይስጥልን፣ ቅዱስ ገብርኤል ያክብርልን። በእውነት ደስ ይል ነበረ። በቤታችሁ ቅዱስ ገብርኤል ይግባ፣ ቤታችሁ በበረከት ይሙላ። ከአባ ቤት ወጣን። ጓደኛችን ቤት እናታችን ጓደኛችን ማለት ይቻላል እና በእውነት እሷ ጋር እየሄድን ነው። አባታችን ጋር ያለውን ነገር ጨርሰን ማለት ነው። በጣም ምስጥ ብለን መኪና ውስጥ መዝሙር እየሰማን ነበረ። ይተካል እግዚአብሔር አገልጋይ ለቤቱ እያለ የዘመረው የዘማሪ የልማ መዝሙር ጸጋውን ያብዛለት። እሱ መዝሙር እየሰማን ሄድን ጓደኛችን ቤት። ዛን ጓደኛችን ጋር ጓደኛችን ቤት ገባን። እግዚአብሔር ይመስገን። እዛም ያለው ሁኔታ በጣም ደስ ይል ነበረ። እግዚአብሔር በእውነት ሰው ይስጣችሁ እና በጣም ደስ ብሎኝ ተመለስኩኝ ማለት ነው ወደ ቤት። ከዛ በጣም አሪፍ ጊዜ ነበር ያሳለፍነው ከጓደኞቼ ጋር። የተቀበለችን ጓደኛችን እናት ናት በእውነት
ከመልካም ሰው ጋር ያገናኛችሁ፣ ከመልካም ሰው ጋር ያውላችሁና በጣም ነበረ ደስ የሚለው። እግዚአብሔር ይመስገን ስለ ሁሉም ነገር። ይህን ከዚህ ነበር ስሜት እዛ ቤተክርስቲያን ማለት ነው። እና ቤት ገባሁ። እግዚአብሔር ይመስገን ስለ ሁሉም ነገር። እና ስገባ እቃው ምናምን ሴትዮ ታጥባ ምናምን አገኘሁኝ ሳለኝ፣ ከዛ ወደ ፎቄ አልኩኝ ማለት ነው።